ኢራን የወዳጆቿን በር ማንኳኳት ጀምራለች። ዛሬ የሀገሪቱ የውጭ ጉዳይ ሚኒስትር ሞስኮ ላይ ከፕሬዝዳንት ቭላዲሚር ፑቲን ጋር ይመክራሉ። የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ፔስኮቭም ሰላም ወዳድ ተብለው የተወደሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ የጦርነት ሰበዝን መዝዋልና የከፋ ጉዳት ሊያስከትል እንደሚችል ጠቁመዋል። በግራና በቀኝ ዋይት ሃውስና ክሬምሊን ላይ የተወጠረው የእስራኤል ኢራን ጉዳይ ወዴት ያመራ ይሆን? ሰለሞን ይታዩ ተጨማሪውን አዘጋጅቷል። አሁን የእስራኤል ኢራን ጉዳይ ብዙ ነገሮች ላይ ጥላውን ጥሏል። ከቴልአቪቭና ቴሄራን ባሻገር ከሞስኮ እስከ ዋሽንግተን፣ ብራሰልስና ቤጂንግም የዕለት የአካባቢውን ሁኔታ ለሰከንድም እንኳን አይናቸውን ሳይከድኑ እየተከታተሉት ይገኛሉ። ይህ ሳምንትን የተሻገረው የእስራኤል ኢራን ጦርነት ብዙ አዳዲስ ክስተቶችን ደግሞም አጃይብ ያስባሉ የጦር አቅሞችን እያሳየ አድማሱን ከሁለት ሀገርነት በላይ የብዙዎች ለማድረግ እየተንደረደረ ነው። በቴሄራን 3 የኒውክሌር ጣቢያዎች ላይ ከፍተኛ አቅም ያለውን ጂቢዩ 57 ወይም ማሲቭ ኦርዲናንስ ፔኔትሬተር ቦምብን ተጠቅማ ጥቃት በመፈጸም የጦርነት ተሳትፏን የጀመረችው አሜሪካ ጉዳይ መነጋገሪያነቱ ሳያበቃም ኢራን አሉኝ ከምትላቸው የልብ ወዳጆች መካከል ዛሬ መዳረሻዋን ወደ ሞስኮ በማድረግ የውጭ ጉዳይ ሚኒስትሯን ልካለች። የውጭ ጉዳይ ሚኒስትሩ አባስ አራክቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ሌሎች የሀገሪቱ ከፍተኛ ባለስልጣናት ጋር በሁለትዮሽና አሁናዊ የእስራኤል ኢራን ጦርነት ጉዳይ ላይ ሰፋ ያለ ምክክር እንደሚያደርጉ ነው የሚጠበቀው። አሁን የሁለቱ ሀገራት ጉዳይ ከነሱም የዘለለ ለሌሎችም የሚያሳስብ ከገቡበት ደግሞ መዘዙ ከፍተኛ የሆነ ውጤትን የሚያስከትል ነውና እያንዳንዱ አሰላለፍ በትኩረት የሚታይ ነው። ለዚህም ነው የአባስ አራግቺ ጉዞ ከአውሮፓ እስከ አሜሪካ ከፍተኛ ትኩረትን የሳበው። ሩሲያ አሉኝ ከምትላቸው የቁርጥ ቀን ወዳጆች መካከል አንዷ የሆነችው ኢራንን ለክፉ ሊሰጡ ከሚችሉ ስብስቦች ሁሉም በጽኑ ከመጠበቅ ጀምሮ ምናልባትም ለሚደርሰው ጉዳት ያጸፋ ማዕከሉ ከሞስኮ ሊሆን ይችላል የሚለው ስጋት ነው የትኩረቱ ምክንያት። የሩሲያ የቀድሞ ፕሬዝዳንትና በክሬምሊን ውስጥ ከፍተኛ አማካሪ የሆኑት ዲሚትሪ ሜድቬዴቭ አሜሪካ በኢራን ላይ የፈጸመችው ጥቃት ኢራንን ከማጠናከር ለሀገሪቱ መንፈሳዊ መሪ አያቶላህ አሊ ሐሚኒ ጉዞ ፍጥነትን ከመጨመር ያለፈ ውጤት የሚያመጣ አይመስልም። የተዘፈነላቸው ለሰላም ቀዳሚ ወዳጅ ሆነዋል ተብለው የተወደሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ለአሜሪካም ብሎም ለቀሪው የዓለም ሕዝብ አጥፊ ሊሆን የሚችለውን ጦርነት አዋልደዋል ሲሉም ነው በነገር የጎሸሟቸው። ሰላምና ለሰላም ዋጋ አላቸው ተብለው የሚዘመርላቸው ሰዎች ትርጉሙን አዛብተውታል። ትራምፕ ብዙ ነገር ይዞ የሚጠፋውን ክብሪት አሁን ጭረውታል ሲሉም ለአካባቢው ትኩረት እንዲሰጥ ነው ዲሚትሪ ሜድቬዴቭ ያሳሰቡት። ኢራን ለተቃጣባት እያንዳንዱ አይነት ጥቃት አጸፋውን በጥፍ ትመልሳለች ሲሉ የተደመጡት በቃላቸውም ደግሞ ቴልአቪቭን በከፍተኛ የጥቃት ማዕበል እያናወጡ ያሉት የቴሄራን ሰዎች አሁን ደግሞ የሁነኛ ወዳጃቸውን አጋርነት ለማግኘት ወደዛው አምርተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደጋግመው እንደሚሉት ዓለም ፍትሃዊ እንድትሆን ካስፈለገም አሜሪካ በዓለም አቀፋዊ ሕጎች መገዛት መቻል አለባት። ከዛ ውጭ ያሉ ነገሮች ግን ጉልበትና ይለይልን ይዋጣልን አይነት ጨዋታ ይሆናሉም ደጋግመው የተናገሩት ሐሳብ ነው። የተባበሩት መንግስታት ድርጅት አንቀጽ 50ን በዋቢነት አንስተው አሜሪካ ይህንን ሕግ በመጣስ በቴሄራን የውስጥ አንድነትና ደህንነት ላይ ስጋት የፈጠረ ጥቃት መፈጸሟን አስረድተዋል። እነዚህ ሁሉ ጉዳዮች ባሉበት በዚህ ሰዓት ነው ሞስኮና ቴሄራን የጋራ ያደርገናል ባሉት ጉዳይ ላይ መፍትሄም ነገንም የሚተነበይ አቅጣጫ ለማስቀመጥ ሞስኮ ላይ የሚመክሩት። የኒውክሌር ጥቃት ደግሞም ስለ ኒውክሌር ሲነሳ ቀዳሚዋ ሀገር ሩሲያ ስለ ኒውክሌር ጥቃት አታስቡ፣ ይህ ነገር ከተጀመረ አንዳንድ ሀገራት ታሪክ ሊሆኑ ይችላሉ እያሉ ከሰሞኑ ማሳሰባቸው የሚታወስ ነው። ሞስኮና ዋሽንግተን ላይ የተወጠረው ይህ የመካከለኛው ምስራቅ ጉዳይ በእርግጥ ይዞት ሊመጣ የሚችለው መዓት ከሚነገረውም በላይ ነውና ሽማግሌ ዳርዳሩን እየዞረው ነገሩን ለማብረድም ውሃ ይዘው ብዙዎች ከዳር ቆመዋል። አንደኛዋ ልዕለ ሀያል ሀገር ቻይና የአሸማጋይነት ወገኑን ለመውሰድ ለቴሄራንና ቴልአቪቭ ጥሪ ያቀረበች ሲሆን ወዲህ ሩቅ ምስራቅ ላይ ከኢራን ጎን ለኢራን የደም ዋጋ እንከፍላለን ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን ደግሞ ጥቃቱን አውግዘው ለሁሉም ነገር ዝግጁ መሆናቸውን አውጀዋል። ይህም የመደብ ክፍፍሉ፣ የጎራ ልዩነቱ ምዕራብና ምስራቁን በግራና በቀኝ ያሰለፈው የቴሄራን ቴልአቪቭ ጉዳይ ነገን ከአካባቢውም በላይ ለዓለም ስጋት እንዲያንዣብብ ያደረገ ነው።